አብራችሁን ቆዩ። የሰኔ 17 ቀን 2017 ዓ.ም የቢቢሲ አማርኛ ቀጥታ የራዲዮ ስርጭት ተጀምሯል። አድማጮቻችን እንደምናመሻችሁ። በዛሬ መሰናዷችን የኢትዮጵያና ኤርትራ ድንበር መከፈትና አንድምታው፣ ኢትዮጵያና በኤርትራ መንግስት እንዲሁም በቲፒኤልኤፍና በብልጽግና ያለው መቃቃር ተጋግሎ በቀጠለበት ሁኔታ ስለሆነ የዚህ የሰላሙ ሁኔታ ዓላማ ምን እንደሆነ ግልጽ ላይሆን ይችላል ለአብዛኛው ህብረተሰብ። እናቱን ለመዘከር በምርቃቱ ቀን ከሰል የተሸከመው ወጣት ወዮ እሷ ይሄን ያክል አመት ሸክማ ይሄን የሚከብደኝ ራሱ በዚህ እድሜ እየደከምኩ ያለሁት እሷ በዛ ሰዓት ልጄን አሳድጋለሁ አስተምራለሁ ብላ ሸከመች። ይሄን ያክል ይከብዳል ለካ። እነዚህንና ሌሎችም ዘገባዎችን ይዘናል። ለቀጣይ 20 ደቂቃዎች አብራችሁን ቆዩ። በኢትዮጵያና በኤርትራ መካከል በዛላምበሳ በኩል ያለው ድንበር መከፈቱ ለህዝቡ ደስታን ቢሰጥም በመንግስታት ደረጃ እውቅና የተሰጠው አለመሆኑና ፖለቲካዊ አንድምታው ጥያቄ አጭሯል። ስለ ጉዳዩ ማብራሪያ እንዲሰጠን የሰብአዊ መብት ተሟጋችና የማህበራዊ ሚዲያ አንቂ ፍጹም ብርሃንን ጠይቀናል። ታይሚንጉም ሁኔታውም ትንሽ የሚከረክር ነገር አለው። በኢትዮጵያና በኤርትራ መንግስታት ያለውን ፍጥጫ ሁሉም ሰው የሚያውቀው ነው ብዬ አስባለሁ። በዚህ ተመሳሳይ ደግሞ የህወሀትና የፌዴራል መንግስት ያላቸው ቅራኔ ሁሉም ኢትዮጵያዊ ይረዳዋል ብዬ አስባለሁ እና አሁን ሁኔታው በዚህ እየቀጠለ እንዳለ ነው። የኤርትራና የትግራይ ድንበር እንደተከፈተ እየሰማን ያለ ነው። ኦፊሻል የሆነ ወይም ደግሞ በግለሰቦች ምንም አይነት እውቅና በሌለው ዲፕሎማቲክ እውቅና በሌለው መንገድ ነው እየተከፈተ ያለው። ያው እንደሚታወቀው ሰላም የሚጠላ ሰው የለም። ድንበር አካባቢ የነበረው ህዝብ ለዘመናት ተለያይቶ መኖሯል። ከዚህ በፊትም ዘላቂ ያልሆነ ሰላም ተፈጥሮ ነበረ። እንደሚታወቀው በፌዴራል መንግስትና በኤርትራ መንግስት ዘላቂ አልነበረም። እሱም ትንሽ ተስፋ ሰጥቶ ነው የጠፋው። አሁን ደግሞ እየመጣ ያለው ነገር ሰላሙ የሚፈልግ ህዝብ እንዳለ የታወቀ ነው። ለዘመናት የተለያየ የአንድ ቤተሰብ ህዝብ ነው በኤርትራና በኢትዮጵያ በትግራይ አካባቢ የነበረው ማለት ነው። ግን እንደዚህ ሆኖ እያለ ያለውን ሰላም መደፍረስ ስፔሻሊ በኢትዮጵያና በኤርትራ መንግስት እንዲሁም በቲፒኤልኤፍ እና በብልጽግና ያለው መቃቃር ተጋግሎ በቀጠለበት ሁኔታ ስለሆነ የዚህ የሰላሙ ሁኔታ ዓላማ ምን እንደሆነ ግልጽ ላይሆን ይችላል ለአብዛኛው ህብረተሰብ። ይዞት ሊመጣ የሚችል መዘዝ ሊኖር ይችላል። ይሄ ኦብቪየስ ነው በጣም። ምክንያቱም እንደሚታወቀው የፌዴራል መንግስት እውቅና ባልሰጠው ምንም አይነት ዲፕሎማቲክ እውቅና በሌለው መንገድ ነው እየተፈጸመ ያለው ይሄን ነገር። በትግራይ ቲፒኤልኤፍ እና በሻዕቢያ መንግስታት በኩል ያለው ስምምነት ምን እንደሆነ ግልጽ አይደለም። እየተከፈተ ያለው ድንበር በኢትዮጵያ ፌዴራል መንግስት እውቅና የለው። ሊፈጠር የሚችለው ነገር ትንሽ ውስብስብ ያለ ሊሆን ይችላል ብዬ አስባለሁ። በማህበራዊ ሚዲያ ላይ ተጽዕኖ በሚፈጥሩ ሰዎች እየተገፋ ያለ ነገርም ይመስላልና በሁለት ሀገራት መካከል ለዓመታት ተዘግቶ የነበረ ድንበር ሲከፈት የሆነ አይነት ይፋዊ መንግስታዊ መዋቅር ያለው ነገር ይፈልጋልና ይህ አለመሆኑ አስተማማኝነቱ ላይ ጥርጣሬ አያጭርም ወይ? አዎ፣ አስተማማኝነቱ በእርግጠኝነት ያው ጥርጣሬ ያጭራል። ምክንያቱም የሁለቱም ሀገራት መንግስታት በመንግስት ደረጃ እውቅና ሰጥተውት የሚደረግ ነገር አይደለም። ኢቨን በኤርትራ መንግስትም በመንግስት ደረጃ እውቅና የተሰጠው አይደለም። ይሄ የሚያሳየው ኦፊሻሊ የሁለት ድርጅቶች አካላት ናቸው እየፈጸሙት ያሉት ይህንን ግንኙነት። እውቅና የሌለው ከመሆኑ የተነሳ ሌላ የባሰ ስጋት ሊፈጥር የሚችልበት ሁኔታም አለ። ከዚህ በፊት እያየነው የነበረውን የኤርትራ መንግስትና የኢትዮጵያ መንግስት ዲፕሎማቲክ መቆራረጥ፣ ፍጥጫ፣ ስፔሻሊ የኢትዮጵያ መንግስት በቀይ ባህር ላይ ያለው አቋም ግልጽ እያደረገ በሄደበት ሁኔታ ይሄ ነገር የሚፈጠረው ምናልባት ጦርነት ይዞ ሊመጣ ይችላል የሚል ጥርጣሬ አለ በህዝቡ ዘንድ። አሁን የእነዚህ ሁለቱ አንኦፊሻል የሆነ ግንኙነት ይዞት ሊመጣ የሚችል መዘዝ ሊኖር ይችላል። በፌዴራል መንግስትም በዓለም ደረጃም በዲፕሎማቲክ ኮሚኒቲውም ምንም አይነት ብለሲንግ የሌለው ወይም ደግሞ እውቅና የሌለው ተግባር ስለሆነ ይሄንን ሁኔታ ምናልባት አደጋም ይዞ ሊመጣ የሚችል አጋጣሚ ይኖራል ብዬ አስባለሁ። ከወራት በፊት በህወሓት ውስጥ ክፍፍል ሲፈጠር አንደኛው ወገን ከኤርትራ መንግስት ጋር ያለ ፌዴራል መንግስት እውቅና ግንኙነቶች ተጀምረዋል ብሎ ይከስ ነበረ። የጦርነት ስጋቶችም እንደነበሩ በግልጽ ይነገር ነበረና ይሄ ሁሉ እየተንከባለለ የመጣ ሳለ ከዛ ድንገት ደግሞ ወደ ድንበር መከፈትና የህዝብ ለህዝብ ግንኙነት ተደርጓል ወደሚለው መጣና ለምን አሁን የሚለውን ጥያቄ አንተ እንዴት ነው የምትረዳው? ያለኝ ግምት ነው መናገር የሚችለው። ኦፊሻል የሆነ ነገር ስለሌለ ቲፒኤልኤፍም ኦፊሻሊ የተናገሩት ነገር የለም፣ በሻዕቢያ በኩልም የተናገሩት ነገር የለም። ግምት ነው ሊሆን የሚችለው። አሁን ከታች ያለው የሁለቱም አካላት መዋቅር ነው ይሄንን ነገር
ነገር እየፈጸመ ያለውና አሁን ለምን የሚለው በእኔ ግምት ሻዕቢያና ህወሓት አሁን ከፌዴራል መንግስት ጋር ቅራኔ ውስጥ ላይ ነው ያሉት። እነዚህ ሁለቱም አካላት ራሳቸውን ሴቭ ማድረግ ይፈልጋሉ። ነገር ከፌዴራል መንግስት ሊመጣ የሚችል ምንም አይነት ተቃርኖ ዲፈንድ ማድረግ ይፈልጋሉ አብረው፣ ወይም ደግሞ የኤርትራ መንግስት የኤርትራ አጠቃላይ እንደ ኤርትራ እንደ ሀገር ሊቃጣባት የሚችለው ወረራ ሊሆን ይችላል ወይም ጦርነት ዲፈንድ ሊያደርግላት የሚችል ኦን ደ ግራውንድ ስፔሻሊ ትግራይ ነው አብዛኛው የኤርትራ ድንበር የሚያካልለው ትግራይ ላይ ዲፈንድ ሊያደርግላት የሚችል አንድ ኃይል የሚፈልጉ ይመስለኛል በኤርትራ በኩል። ስለዚህ በሁለቱም በኩል አንድ አይነት አደጋ ስለተጋረጠባቸው አንድ ሆኖ መመከት የሚፈልጉበት ሁኔታ ነው ያለው እንጂ ከኤርትራና የሻዕቢያና ቲፒኤልኤፍ እንደምናውቀው በታሪክ ምንም አይነት የሆነ ተስማምተውበት የሚያውቁ ስፔሻሊ ኢትዮጵያ ላይ ተስማምተውበት የሚያውቁ አንድ ነጥብም የለም። ለእኔ የሚመስለኝ ይሄንን ነው። ዲፈንድ ሊያደርጉት የሚፈልጉት የሁለታቸው አንድ ጠላት ስለመጣባቸው ነው ብዬ አስባለሁ። ይህንን ታዲያ የፌዴራል መንግስት በእርግጥ አሁን ላይ የፌዴራል መንግስት ስለ ድንበሩ መከፈት ያለው ነገር የለም። ነገር ግን በጊዜ ሂደት እንደ ስጋት ሊያይበት የሚችል እድል አለ ብለህ ታስባለህ? በጊዜ ሂደት ሳይሆን አሁንም እንደ ስጋት የሚያስብበት አጋጣሚ አለ። መግለጫዎች እየወጣ ነው ከፌዴራል መንግስት ከመከላከያ ሚኒስትር ከዚህ በፊትም የተለያዩ የፌዴራል መንግስት ከፍተኛ ባለስልጣናት በተለያየ አጋጣሚ ትግራይ ውስጥ የሻዕቢያ ኢንቮልቭመንት እንዳለ እና ይህንን ነገር ደግሞ መቆም እንዳለበት ሲናገሩ ቆይተዋል። ይሄ በተለያየ መንገድ የሰማነው ነገር ነው እና በፌዴራል መንግስት ሊኖር የሚችል ነገር ይኖራል። በእርግጠኝነት ሊኖር የሚችለው ነገር አለ ብዬ አስባለሁ። የፌዴራል መንግስት ሚስካልኩሌሽን ሊሆን ይችላል ወይም ደግሞ ኤግዛክትሊ እየተፈጠረ ያለውን ነገር በተረጋገጠ ኢንፎርሜሽን አጥንተው ሊወስዱት የሚችል እርምጃ ሊኖር ይችላል። ይሄ የፌዴራል መንግስት ውሳኔ ነው። ግን በእርግጠኝነት እውቅና እንዳላቸው ይሄንን ነገር የኤርትራ መንግስት እጅ እንዳስገባበት በተለያዩ አጋጣሚ የፌዴራል መንግስት ባለስልጣናት ሲናገሩ እንደነበር አውቃለሁ። በአምባሳደር ዲና በተጻፈ ጽሁፍ ላይ የኤርትራ ወታደሮች የኢትዮጵያን ድንበር አልፈው ዘልቀው እንደሚገኙ እናውቃለን አይነት አንድምታ ያለው ወይም ለዛ እውቅና የሚሰጥ ስቴትመንት ሲባል ነበረና ከዚህ ቀደምም ይባል የነበረ ነገር ነው ይፋዊ በሆነ መንገድ ማረጋገጫ ባያገኝም እና በአንድ በኩል የኤርትራ ወታደሮች የኢትዮጵያ ድንበርን አልፈው በኢትዮጵያ ድንበር ውስጥ ነው ያሉት የሚል ነገር ይነሳል። በሌላ በኩል ደግሞ አይ በሁለቱ ህዝቦች መካከል የነበረውን ድንበሩን ከፍተን ህዝቡን አገናኝተነዋል የሚልም ነገር ይነሳልና ከዚህ ቀደም ይነሱ ከነበሩ ክሶችም አንጻር ይሄንን ስናየው ሁለቱ ነገሮች የሚቃረኑ ወይም የሚጋጩ አይደሉም ወይ? ኤርትራ መንግስት ትግራይ መሬት ላይ አለ። ይሄ በተለያየ መንገድ ማረጋገጥ ይቻላል። ብዙ የያዛቸው ቀበሌዎች አሉ የኤርትራ ሰራዊት። ከዚህ በፊትም የአምባሳደር ዲና በዛን ጊዜ ለምን እንደሆነ ወይም የራሳቸው ምክንያት ሊኖራቸው ይችላል። የኤርትራ መንግስት ትግራይ ጦርነት ከተከፈተ ጀምሮ ያለቀቃቸው ቦታዎች ነበሩ። አምባሳደር ዲና ሙፍቲ ለምን ይህንን ኢሹ ዛሬ ሊያነሱት እንደፈለጉ ግልጽ አይደለም ለኔ። ግን እስካሁን ድረስ የኤርትራ መንግስት በምስራቃዊ ዞን፣ በሴንትራል ዞን፣ በማዕከላዊ ዞን እና በሰሜን ምዕራብ ዞን የትግራይ አካባቢዎች ብዙ ቀበሌዎችን ተቆጣጥሮ ነው የሚገኘው። ለዚህ ነው ደግሞ ይህንን ድንበር ተከፍቷል ወይም ሪኦፕኒንግ የሚባለው የድንበር ላይ አካባቢ ያሉ ሰዎች የሚያደርጉትን ግንኙነት ዘላቂ ላይሆን ይችላል ከውስጡ የሆነ ነገር የተደገሰበት ነገር እንዳለ ማሳያዎች አሉት ብዬ የማምነው ማለት ነው። ሰላሙ ሙሉ አይደለም። የተለያዩ አካባቢዎች የተለያዩ ቀበሌዎች ስቲል አሁንም በኤርትራ ሰራዊት ቁጥጥር ስር ላይ ነው ያሉት። በተለያየ መንገድ ማረጋገጥ ይቻላል ይሄንን እና የኔ ሀሳብ ለምን አሁን ሆነ ነው። በሁለቱም ሳይድ ለምን አሁን ሆነ ነው። ይሄ ደግሞ ግልጽ የሚያደርገው በፌዴራል መንግስትና በቲፒኤልኤፍ በኩል ያለው እሰጥ አገባ እንዲሁም ፌዴራል መንግስትና የኤርትራ መንግስት ላይ ያለው ፍጥጫ የሚያሳይ ነው። መካረርን የሚያሳይ ነው። ህዝቡ ግን እስካሁን ድረስ እዚህ ግባ የሚባል ሰላም አላገኘም። የሚረባ ወይም ደግሞ ዘላቂ ሰላም አላገኘም። ፓክቱ ይሄ ነው። ይሄ ሆኖ ሳለ ግን በመንግስታት ደረጃ እየተደረገ ያለውን ነገር አሁን እያየ ነው ያለው ፌክ የሆነ ወይም ደግሞ ያልተረጋገጠ ኦን ግራውንድ ላይ የሌለ ግንኙነት ወይም ሰላም እየሆነ ነው ማለት ነው። ከጅማ ዩኒቨርሲቲ በማኔጅመንት የተመረቀው መስባህ ሪዳ አባሞጋ በምርቃቱ ቀን ከሰል ተሸክሞ መታየቱ በማህበራዊ ሚዲያ ላይ አነጋጋሪ አድርጎታል። ከሰል እየተሸከሙ ያሳደጉትን እናቱን ለማመስገን ሲል እንዳደረገው ለቢቢሲ እንዲህ ገልጿል። እያሰብኩ ነበር። ከዚህ በፊት ራሱ እናቴ እንዴት እንዳሳደገችኝ እያስታወስኩ ነበርኩና ኤግዚት ከተፈተንን ቀን በኋላ በጣም እየተደሰትኩ ነበርኩ። ታውቂያለሽ፣ በቃ ከመጠን በላይ ነው ጓደኞች ያሉና ምንድን ነው ኤግዚት ሳይመጣ እንደዚህ የምትለው? ዘንድሮ ደግሞ ኤግዚት ተፈትነን ኤግዚት እናልፋለን አናልፍም ብለን እያሰብን አንተ ደግሞ እንደዚህ ምንድን ነው? ምን ስላየት ነው? የሆነ ነገር አለ፣ ለምንድን ነው እንደዚህ የምትደሰተው? ምናምን ብሎ እየጠየቁኝ ነበር። እኔ ደግሞ የምርቃቱ መዝሙር ቀን የሚለው ነገር ከፍቼ
ያዳምጣሉ፣ ጨዋሉ ቤት ውስጥ ማለት ነው። ምክንያቱም የተደሰትኩት ያለውት የእኛ ቤት ህይወት ለሚያቅ በቃ እናቴ የምርቃቴ ቀን ታያለች እንደምንም ምናምን ብዬ በቃ እያሰብኩ ነበርኩ። ከዛ ደግሞ የወደቁት ተማሪዎች ጋውን አይወስዱም የሚል ሀሳብ መጣ ሰማሁት ማለት ነው። ከዛ ምንም በቃ አልመሰለኝም፣ እየተደሰትኩ ነበርኩ ከመጠን በላይ። ከዛ ኤግዚት ሲለቀቅም ማለት ነው ማታ ላይ የሆነ አስተማሪ አለኝ፣ አስተማሪ ነው። ማታ ወደ 7 ሰዓት አካባቢ ሆኗል፣ ደውሉልኝ በቃ ምስባ እንኳን ደስ አለህ ኮንግራቹሌሽን ኤግዚት አልፈሃል ብሎ ከውጤቴ ጋር ላክልኝ በቴሌግራም። በቃ አላመንኩም። እኔ ስልኬን ጥዬ ምን ብዬ ጮዌ ማታ ላይ ማለት ነው። ትምህርት ቤት ራሱ ስንሄድ በትክክል እናያለን ወይ አልፍ ያለው ወይ የኔ ነጥብ ነው ወይስ ብዬ የኛ ዲፓርትመንት ኃላፊ ጠይቃለሁ ብለን ግቢ ሄደ ከጓደኞቼ ጋር። እዛ ሲሄድ ዲፓርትመንት ኃላፊው ታየ ተሾመ የሚባል ተማሪ ነው። በጣም እንቀራረባለን፣ እኔን ይወደኛል። በቃ እንኳን ደስ አለህ ምስባዬ አልቻል ምናምን ስላለ አሁንም ድጋሚ ጮውኩት። በቃ ትምህርት ቤት ውስጥ ጮዌ ምን ብዬ በረንዳ ላይ ሮጬ ማለት ነው። ውጤቱ ካስፈነጠዘው ባልተናነሰ የምርቃቱ ቀን ከሰል ለመሸከም መወሰኑ እንዳስደሰተው እንዳስፈራውም ምስባህ ያስታውሳል። ከዛ የምርቃቴ ቀን ጠዋት ላይ እያሰብኩ ነበር። ከዛ ፈራው ምን የሷ ውለታ ማሳየት አልፈራም፣ በቃ ማሳየት ፈልጋለሁ ብዬ እያሰብኩ በመሀል ደግሞ ጓደኞቼ ምን ይላሉ? እኔ ታውቂያለሽ 4 ዓመት ሙሉ ሪፕሬዘንታቲቭ ነበርኩ ማለት ነው። በጣም አመራሮች፣ የግቢ አመራሮች ውስጥ ራሱ እንቀራረባለን ከመጠን በላይ ማለት ነው። ሁሉም ይወዱኛል። የተማሪ ተወካይ ነኝ፣ እጄ ይከራከራሉ። ነገር ከነሱ ጋር ውይይት እናደርጋለን። እነሱ ደግሞ ምን ይላሉ? አመራሮች ራሱ ምን ይላሉ? እኔ አሁንም ሌላ ኡስታዝ ነኝ፣ ልጆች ያስቀራለሁ መድረሳ ብዙ ሰዎች ነው እኔን ያቁኛል ሰፈር ውስጥም። እነሱ ደግሞ ምን ይላሉ? የሆነ ነገር አይሉኝም። አልሰራም በቃ ምናምን ብዬ እያሰብኩ በቃ ከእናቴ የሚበልጥ የለም ብዬ ወሰንኩ። አዳራሽ ውስጥ እያለን ምርቃት ፕሮግራም ላይ እየሆነን ማለት ነው። እናቴ ከሰል ተሸክማ አሳድጋኝ እኔ እንዴት አንድ ቀን እንኳን ከሰል መሸከም ያቅተኛል ብሎ ማሰቡ ከውሳኔ ላይ እንዲደርስ ረድቶታል። በቃ ምን ይመጣል? እሷ ራሱ ትንሽ ያለው ከ4 ክፍል ጀምረን ነው እንደዚህ ህይወት በጣም ከባድ ህይወት 4 ክፍል 7 ክፍል ላይ ነው በጣም ከባድ። ከ4 ክፍል ጀምረን እስከ 7 የተወሰነ የሰው ቤት ሄዳ ምናምን የሆነ ነገር ትሰራለች። ሰርታ መጣ ለእኛ ምግብ ትገዛለች። ከዛ ከ7 ክፍል ጀምረን እስከ 12 በጣም ከበደብን ኑሮ። ከዛ እሷ ራሱ በዛ ሰዓት ባዶ እግሯ እየሄደች የነበረች ምንም ሰው አላሳፈራትም፣ አልፈራችም። እኛን ልጆችን አሳድጋለሁ ብላ እንደዚህ የሆነ አስታውሼ ምን ፈራለሁ? እኔ ደግሞ ዛሬ ታዋቂ ከሆንኩም ችግር የለውም፣ የእናቴ ውለታ መክፈል ፈልጋለሁ። ሌላ ልጆች ደግሞ ቤተሰቡን ይደብቃሉ፣ እንደዚህ አይነት ነገር ማሳያት አይወዱም። እኔ ደግሞ ምስባ ታዋቂ ነው ብላችሁ የምታስቡት የእኛ ሪፕሬዘንታቲቭ ብላችሁ የምታስቡት ከዚህ ህይወት ነው መጥቶ እዚህ ጋር የደረሰው ብዬ በቃ ማሳየት ፈልጋለሁ። የእሷን ውለታ ማስታወስ ፈልጋለሁ ብዬ ነው እንጂ ሌላ ነገር አስቤ አይደለም። ኮሜንት ምን ከመሰው ሆናለሁ ብዬ አስቤ አይደለም። ወላሂ ከውስጤ ነው። እንዴት ከሰል ትሸከማለህ ብለው የተቹት ጓደኞቹ ግን አልጠፉም። እኔ ማታ 4 ሰዓት አካባቢ ነው ጓደኞቼ ደውሎልኝ ምን አረክ ዛሬ? የሚያሳፍር ነገር ነው ያረከው፣ ትክክል አልሰረክም ብሎ ጨውብኝ። ከዛ ምን አረኩ እኔ ምናምን ስላቸው ይኸው እያየክ አይደለ እንደ ኤፍቢ ላይ ወጥቶ ምናምን እያሉ ነው፣ ደስታ አይደለም ኮሜንቱ፣ በቃ የሆነ ነገር እያልክ ነው፣ ምንድን ነው እንደዚህ ትክክል አይደለም ያሰረከው ምናምን ስላሉኝ ደነገጥኩ። ከዛ ይዋሉ ብዬ እኛ አካባቢ ኮኔክሽን አይሰራም ሞክሬ በቃ እምቢ ስላለኝ ወደ ቤት ገብቼ ወይ እናትን ደግሞ እንደዚህ አረኩ እንደ ምናምን ሰው መጥቶ እሷ ላይ ልጅክ እኮ እንደዚህ አሳይቶች ነበር ትክክል አይደለም ብሎ ይነግራሉ። ከተማ ስትሄዳ እንደዚህ ይላል ሰው። እሷ ደግሞ ደንግጣ እኔን እንደዚህ ለምን አረገ ልጄ ትላለች ብዬ ደነገጥኩና አሁንም 7 ሰዓት ላይ ደወለልኝ የሆነ ጓደኛዬ። ለምንድን ነው እንደዚህ ማረከው? በቃ እንኳን አረኩ። እሷ ራሱ እናንተ አታቁም ሴት እንደመጥቶ አታቁም፣ ስለዛ ነው። ተቸግራ ላስተማረችኝ እናቴ ማድረግ ከምችለውና ከሚገባኝ ይሄ ትንሹ ነው ይላል ምስባህ። እናቴ ቆርቆሮ አልነበራትም። እኛ ሰፈር ውስጥ ሙሉ ሰፈር ቆርቆሮ አላቸው። በዛ ሰዓት ራሱ እሷ ተቸግራ ባዶ እግራ እየሄደች ያልነበር እንዴ? እኔ አልፈራም፣ እንኳን አረኩ ችግር የለውም፣ ምንም ቢሆን ሰው የፈለገ ማለት ይችላል፣ እኔ ደግሞ አላሳፈረኝም በቃ ብዬ እየነገርኳቸው ነበር። እሷን ውለታ አስታውሳለሁ ብዬ ነው እንጂ መከፈል አልችልም። እሷ ደግሞ ደንግጣ እኔ እሸከማለሁ፣ ልጆች ዛሬ ቀን እንትን ይላል እንዴ ምናምን ይላሉ፣ ተይ ምስባዬ ምናምን እያለች ነበር። አንቺ ድሮ ህፃን እያልኩ ሸክማ ወደ ከተማ እየሄደች አልነበር? ተይ በቃ ዛሬ እኔ ሸክማለሁ ተይ ብዬ ሩቅ መንገድ እጄ እየሄድኩ ነበርኩ ማለት ነው። እናቱ ግን ከሰሉን እኔ እሸከማለሁ እንጂ አንተስ አትሸከምም አሉት።
በቃ እሷ ደንግጣ ወይ ለምንድነው እንደዚህ የምታረገው ምስባዬ ምናምን ልጆች እያዩክ ነው እኮ አንተ የሚያውቁት ሰዎች መጥቶ እንደዚህ ለምን ያረገ ኡስታዝ ነው ምናምን ይልዋል ተው እንደዚህ አታርግ ምናምን ብላ የለመነች ታይ በቃ አንቺ እያለቀሰች ነበር። በቃ እሷ በቃ እኔ ሸክማለሁ የሆነ ጓደኛዬ ነው ከተሉን ገዝቶ አምጣልኝ በቃ ብዬ በግድ አምጥቶኝ እሱ ደግሞ ሙአሊም አባ ጂሃድ ይባላል ባጃጅ አጥቶ ራሱ ላይ ሸክሞ ምናምን ነው በዲካ ማለት ነው እዛ ጋር ያደረሰኝ ከተሉን አንቺ ዝም በይ ድሮ ሸክሜሻል በቃ ይበቃሻል እኔ ሌላ ነገር አስቤ አይደለም ማየ ምናምን እያልኩ ነበር። እሷ እያለቀሰች ነበር። ልጆች ራሱ እየቀረጹ ምናምን እየሆኑ አላሰብኩም እኔ በቃ ዝም ብዬ የእሷን ውለታ ከፍላለሁ ብዬ ሸክሜ በቃ በጣም ተደሰትኩ። ታውቂያለሽ እየሸከምኩ ያለው ጅማ ከተማ ሙሉ ቢያዞር ራሱ ምንም አልመሰለኝም። በቃ በደስታ ነው የሸከምኩት። ከዛ ትንሽ ሄደን እያለን በቃ ደከምኩትና ራሴ ላይ የሆነ ነገር በቃ ደከምኩት። ወዩ እሷ ይሄን ያክል አመት ሸክማ ይሄን የሚከብድ እኔ ራሱ በዚህ እድሜ እየደከምኩ ያለሁት እሷ በዛ ሰዓት ልጄን አሳድጋለሁ አስተምራለሁ አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። ወደ አጫጭር ዜናዎች እንሻገር። በሱዳን በሆስፒታል ላይ በደረሰ ጥቃት ከ40 በላይ ሰዎች እንደተገደሉና አብዛኞቹ ህጻናት እንደሆኑ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገለጹ። በጀርመን ቻንስለር የሚመራውን የኔቶ ጉባኤ ለማካሄድ 32 መሪዎች የተሰባሰቡ ሲሆን በመከላከያና መሰረተ ልማት የሚያውሉትን ገንዘብ በ5 በመቶ ለማሳደግ እንደሚወያዩ ይጠበቃል። ቢሊዮነሩ ጄፍ ቤዞስ በቬነስ የገጠመውን ከፍተኛ ተቃውሞ ተከትሎ ሰርጉን የሚያደርግበትን ቦታ ለወጠ። የሰርጉ ታዳሚዎችም ከአካባቢው ሸሽተዋል። ተቃዋሚዎቹም ይሄ ለኛ ትልቅ ድል ነው ብለዋል። ዜናዎቹ ናቸው። የመጨረሻው ዘገባችን የኢራንና እስራኤልን ዕለታዊ ውሎ እንዲህ ያስቃኘናል። የኢራኑ ፕሬዝደንት ማሱድ ፔዚሽኪያን በአሜሪካው ፕሬዝደንት ዶናልድ ትራምፕ ይፋ የተደረገውን የተኩስ አቁም ስምምነት አገራቸው እንደምታከብር ተናግረዋል። ኢራን ከእስራኤል ጋር የተደረሰውን ተኩስ አቁም የምታከብረው ግን እስራኤልም ለተኩስ አቁሙ ተገዢ ስትሆን ብቻ እንደሆነ መናገራቸውን መንግስታዊ የእስላማዊ ሪፐብሊክ ዜና ወኪል ዘግቧል። ፕሬዝደንት ፔዚሽኪያን ከማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ጋር በስልክ በተወያዩበት ጊዜ እስራኤል የተኩስ አቁሙን የማትጥስ ከሆነ ኢራንም አትጥስም በማለት ተኩስ አቁሙ የሚጸናው እስራኤልም ስታጸናው መሆኑን አስረግጠው ተናግረዋል። ፕሬዝደንቱ ጨምረው አንዳንድ ችግሮችና ቅሬታዎች ቢኖሩንም ኢራናውያን በጠላት የሚፈጸምን ወረራ በአንድነት እስከ መጨረሻው የምንጋፈጥ መሆናችንን በድጋሚ አሳይተናል ብለዋል። ዛሬ ማክሰኞ ማለዳ በሁለቱ ሀገሮች መካከል የተኩስ ማቆም ይፋ ሆኗል። ነገር ግን ሁለቱም ወገኖች የተኩስ አቁሙን በመጣስ እየተካሰሱ ነው። ስቱዲዮ እስከገባንበት ሰዓት ድረስ የነበሩ መረጃዎች የሚከተሉት ናቸው። ትራምፕ ለጋዜጠኞች እንደተናገሩት ሁለቱም ሀገራት የሚያደርጉትን ነገር አያውቁም ሲሉ ቁጣ በተቀላቀለበትና መደበኛ ባልሆነ ከመሪም ይባላል ተብሎ በማይጠበቅ ቋንቋ ወቀሳቸውን አቅርበዋል። እስራኤል በዛሬው ዕለት ከቴህራን አቅራቢያ ያለ የራዳር ማዕከልን መምታቷንና ጠቅላይ ሚኒስትር ኔታንያሁ ከፕሬዝደንት ትራምፕ ጋር በስልክ ካወሩ በኋላ የእስራኤል የጦር አውሮፕላኖች እንዲመለሱ መደረጋቸውም ተገልጿል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ኢራን በሚሳኤል ጥቃቶች የተኩስ አቁምን 3 ጊዜ ጥሳለች በማለት ሲከስ፣ ኢራን ግን ይህ ውሸት ነው ስትል አስተባብላለች። ይህ በእንዲህ እንዳለ ለ12 ቀናት በተካሄደው የእስራኤል ጥቃት ቢያንስ 600 ሰዎች መገደላቸውን የኢራን ጤና ሚኒስትር አስታውቋል። ሌሎች ምንጮች ግን የሞቱት ሰዎች ከዚህ በ2 እጥፍ ይጨምራል ብለዋል።
አድማጮቻችን ከናይሮቢ ቢሮአችን የሚተላለፈውን ስርጭት አጠናቀናል። ምህረተ ስላሴ መኮንን አብሬያችሁ ቆየው። ነገ እስከምንገናኝ መልካም ጊዜ።